ሰላም እንዴት አላችሁ? ይህ ብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ነው። እንግዲህ በዛሬ ቪዲዮአችን ደግሞ ስለ ሞዳል ቨርቦች በዝርዝር አብረን እንመለከታለን። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩት። ኦኬ፣ በመጀመሪያ ላይ እንግዲህ በዴፊኒሽን ለመመልከት በሚሞክርበት ጊዜ ሞዳል ቨርብስ are special helping words we use to express different meanings like ability, permission, possibility, necessity or advice. They work with the main verb to change its meaning. እንግዲህ ሞዳል ግሶች ወይ ደግሞ ሞዳል ቨርቦች በምንልበት ጊዜ ለምሳሌ ችሎታ፣ ፍቃድ፣ እድል፣ አስፈላጊነትና ወይም ምክር ያሉ የተለያዩ ትርጉሞችን ለመግለጽ የምንጠቀምባቸው ልዩ አጋዥ ቃላት ናቸው። ትርጉሙም ለመለወጥ ከዋናው ግስ ጋራ ይሰራሉ ማለት ነው። ለምሳሌ ካን የሚል ቃል used to show ability or permission ወይ ደግሞ ይቻላል የሚል ቃል ነው ማለት ነው። ካን ማለት በአማርኛ ይቻላል ማለት ነው። ችሎታን ወይ ደግሞ ፍቃድን ለማሳየት የምንጠቀምበት ቃል ነው። ለምሳሌ አይ ካን ስዊም ካል ይሄ አቢሊቲነት ነው የሚያመለክተው ወይ ደግሞ መዋኘት እችላለሁ በምንልበት ጊዜ ችሎታን ያመላክታል። ለምሳሌ አሁንም ካን አይ ጎ ቱ ዘ ፓርክ ፐርሚሽን ያመለክታል ማለት ነው። ወደ ፓርኩ መሄድ እችላለሁ ፍቃድን ያመላክታል ማለት ነው። ይሄ በዚህ ኤግዛምፕል ላይ ካን አይ ጎ ቱ ዘ ፓርክ በምንልበት ጊዜ ምንድነው ያን ሰው የጠየቅን ያለነው ፍቃድን ነው የጠየቅን ያለነው። ስለዚህ ካንን የምትጠቀሙት you need to use can to show ability or permission that you have. okay እንግዲህ ችሎታን ወይ ደግሞ ፍቃድን ለማሳየት የምትጠቀሙበት ቃል በሞዳል ቨርብ ካን ነው ማለት ነው። ሌላኛው ደግሞ ኩድ የሚል ቃል ነው past of can or to show possibility። እንግዲህ እዚህ ጋር ኮንፊውዝ ልትሆኑ አይገቡም because ምንድነው ካን ኩድ የሚል ቃል የካን ሲምፕል ፓስት ቴንስ ነው። ኦኬ ይቻላል የሚል ቃል ትርጉም ከላይ እንደተመለከትነው የተለያዩ ትርጉም የላቸውም፣ ግን ይሄ ለምን ለማሳየት ብቻ ነው የሚያገለግለው only to show possibility ያለፈው ወይም እድልን ለማሳየት ብቻ የምንጠቀምበት ቃል ነው ማለት ነው። ለምሳሌ I could swim when I was young ካል past ability ያመለክታል። በወጣትነቴ መዋኘት እችል ነበር በምንልበት ጊዜ ያለፈው አቅምን አመላከትን ማለት ነው። ስለዚህ during your childhood you can exactly share experiences for others by using the word could. በሌላ ኤግዛምፕል ላይ ደግሞ it could rain later በኋላ ሊዘንብ ይችላል የሚል ቃል ፖሲቢሊቲ ነው የሚያመለክተው ወይ ደግሞ መቻልን ያመላክታል ማለት ነው። ፖሲቢሊቲ ያመላክታል። ሌላኛው ሞዳል ቨርብ ውስጥ ያለ ቃል ደግሞ would የሚል ቃል ነው ማለት ነው። used for polite requests or to talk about the past። እንግዲህ ውድን ለምንድን ነው የምንጠቀመው? በትህትና ለመጠየቅ ወይም ስለ ያለፈው ለመነጋገር የምንጠቀምበት ቃል ነው ማለት ነው። to ask polite requests ፖላይት የውሃ ወይ ደግሞ በትህትና ተሞልተን አንድን ሰው በምንጠይቅበት ጊዜ ውድ የሚል ቃልን በአረፍተ ነገራችን ውስጥ መጠቀም ይገባናል። ኤግዛምፕል would you like some coffee polite request ቡና ትፈልጋለህ በምንልበት ጊዜ ይሄ ትህትና ጥያቄ ነው። ስለዚህ ውድን በመጀመሪያ በማስገባት አንድ ሰው የፈለጋችሁትን የትህትና ጥያቄ ልትጠይቁ ትችላላችሁ ውድን በመጠቀም ማለት ነው። When I was young I would visit my grandmother every weekend past habit ያመለክታል። ያ ማለት ነው ወጣት ሳለው በየሳምንቱ መጨረሻ አያቴን እጎበኝ ነበር በምትሉበት ጊዜ ያለፈው ልማዳችሁ ያለፈው ኤክስፒሪየንሳችሁን ይገልጻል ማለት ነው። When I was young I would visit my grandmother every weekend በምትሉበት ጊዜ እንግዲህ ለነዚህ ሴንተንሶች ለመናገር በምትፈልጉበት ጊዜ ለምሳሌ ከዚህ በፊት ሱስ ሆኖባችሁ የነበረ ነገር ካለ አሁን ለምሳሌ ትምህርት ቤት መሄድ ሊሆን ይችላል በቃ ማለት ትችላላችሁ ማለት ነው። አዘውትራችሁ የምትሄዱበት ቦታ would በሚል ቃል መግለጽ ትችላላችሁ።
ሌላኛው ደግሞ may የሚል ቃል ነው። እንግዲህ used to ask for permission or to show possibility። እንግዲህ may የሚለውን ቃል ለምን እንጠቀማለን? ፍቃድ ለመጠየቅ ወይም የሚቻልበትን ሁኔታ ለማሳየት የምንገለገልበት ቃል ነው ማለት ነው። ለምሳሌ may I leave early may I leave early ካል ይሄ ፐርሚሽን እየጠየቅን ነው ያለነው። ያ ማለት ነው ቀደም ብዬ ሊሄድ እችላለሁ በምንልበት ጊዜ may በሚል ቃል ተጠቅመን ይሄን ሴንተንስ በፈጠርንበት ጊዜ ምንን እያመላከትን እንገኛለን? ፍቃድን ወይ ደግሞ ፐርሚሽንን እያመላከትን እንገኛለን ማለት ነው። ለምሳሌ አሁንም it may snow tomorrow ካል ይሄ ፖሲቢሊቲን ያመላክታል። ያ ማለት ነው ነገ በረዶ ሊሆን ይችላል ካል መቻልን ያመላክታል ማለት ነው። ሌላ ደግሞ might የሚል ቃል ነው። similar to may but shows a smaller chance። እንግዲህ might የሚል ቃል ከሜይ ጋር ተመሳሳይነት አለው ግን ትንሽ እድል ያሳያል ማለት ነው። it actually shows a smaller chance so that way it became different from may። ለምሳሌ I might go to the store later ካል I might go to the store later ካል ፖሲቢሊቲን እያመለከተ ነው ያለ ነው። ፖሲቢሊቲን ማለት ነው። እዚህ ጋር ልብ ማለት ያለባችሁ ነገር ስሞለር ቻንስ ነው እድል ቻንስ ብቻ ያሳያል ነው ያለው ማየት ማለት ነው። ግን ሜይ ከሱ ትንሽ ይለያል ማለት ነው። ቢኮዝ እሱ ፐርሚሽን እና ፖሲቢሊቲን ያመላክታል። ስለዚህ ማየትን ለምን ትጠቀማላችሁ? you only use to show a smaller chance በቃ ግን ትንሽ የሆነ እድል ለማሳየት ትጠቀማላችሁ። አሁን ለምሳሌ በዚህ ኤግዛምፕል ላይ በኋላ ወደ መድበሩ ሊሄድ እችላለሁ በምንልበት ጊዜ ፖሲቢሊቲ ነው ግን this possibility is actually በቃ ግማሽ ነው ማለት ነው። ይሄ ፖሲቢሊቲ ግማሽ ነው። ስለዚህ ባይ ቻንስ የሚደረግ ነገር ነው። ሌላኛው ደግሞ should የሚል ቃል ነው። እንግዲህ ምን ለማድረግ shouldን እንጠቀማለን? used to give advice or show something is a good idea። እንግዲህ shouldን የምንጠቀመው ምክር ለመስጠት ወይም የሆነ ነገር ለማሳየት ጥቅም ላይ የምናውለው ቃል ነው ማለት ነው። ለምሳሌ you should eat more vegetables ካል ብዙ አትክልቶች መብላት አለብህ እያልን ነው ያለው። ይሄ እንግዲህ በዛን ጊዜ ያን ሰው ምን እያለው እንገኛለን? ምክር ነው እየመከርን ያለው። we are advising that person that time when you actually use that thing። በሌላ ኤግዛምፕል ላይ ደግሞ I should go to the bed early ካል ሰጀስሽን ነው የሚያመለክተው። ይሄ ቀደም ብዬ መተኛት አለብኝ ካል ጥቆማ ያመለክታል ማለት ነው። ሰጀስት ወይ ደግሞ አንድን ሰው ሰጀስት ማድረግ ትችላላችሁ። ለምሳሌ you should study right now ካላችሁ አሁን ማጥናት ይገባል እያላችሁ ነው ያለው። ይሄ እንግዲህ ሰጀስት እያደረጋችሁት ነው ያን ሰው። ስለዚህ should የሚል ቃልን በሞዳል ቨርብ ግስ ጊዜ የምታወሩት ስለ አንድ ሰጀስት ሊሆን ይችላል። ሰጀስት ለሰው መስጠት ሊሆን ይችላል። እንዲሁም ደግሞ አድቫይስ ወይ ደግሞ ምክር ለሰው መስጠት ሊሆን ይችላል። ስለዚህ should የሚል ቃል መጠቀም ይገባቸዋል። ሌላኛው ደግሞ will የሚል ቃል ነው። እንግዲህ used to show future action or to make promises። will የሚል ቃልን ለምን እንጠቀማለን? የወደፊት ድርጊቶችን ለማሳየት ወይም ቃል ለመግባት ጥቅም ላይ የምናውለው ቃል ነው ማለት ነው። will የሚል ቃል ማለት ነው። ለምሳሌ I will help you with that ካል እረዳሃለሁ እያለ ነው ያለ ነው። ይሄ ቃል ኪዳንን ያመላክታል። it shows promise okay። በሌላ ኤግዛምፕል ላይ ደግሞ she will come tomorrow ካል ይሄ future action ነው የሚያመለክተው። ቅድም በዴፊኒሽኑ እንደተመለከትነው it shows future action or to make promise ቃል መግባትና የወደፊት እርምጃን ለማመላከት የምትጠቀሙበት የሞዳል ቨርብ ግስ ነው ማለት ነው will የምንለው። ነገ ትመጣለች በምንልበት ጊዜ ለምሳሌ ይሄ የወደፊት እርምጃ ነው። ነገ ትመጣለች በምንልበት ጊዜ ይሄ ወደፊት እርምጃ ነው የሚያመለክተው ሌላ ነገር አይደለም የሚያመለክተው ማለት ነው። ስለዚህ willን አሁን ለምሳሌ አንድ ሰው ሌላ ሀገር አለ እንበል ለምሳሌ እና if that person is going will come tomorrow you can't say that he will come tomorrow okay እንዲህ ማለት ትችላላችሁ። እሱ ነገ ይመጣል ማለት ትችላላችሁ ማለት ነው። እንግዲህ በዛሬ በዛሬ ቪዲዮ ያየነው ስለ ሞዳል ቨርቦች ነበር። እንግዲህ ምንም ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ።
ወደ ብራይት ኢንግሊሽ ኢትዮጵያ ዩቲዩብ ቻናል ደግሞ ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮ ይሄን ይመስል ነበር። የተለያዩ ቪዲዮዎችን በብራይት ኢንግሊሽ ኢትዮጵያ ዩቲዩብ ቻናል ውስጥ መመልከት ትችላላችሁ። ጉድባይ